ተያዥ የላትም፣ ምንም የላትም። ስራ የምታስገባት እውነቱን ተናግራ ነው። ለማዳም ለአሰሪ እውነቱን ተናግራ ነው። ከጎዳና ላይ እንዳገኘቻት፣ ከአስፓልት ላይ እንዳገኘቻት ምንም አይነት ተያዥ እንደሌላት ነግራ ነው ያስገባቻት። የደረሳት ቤት ኮንዶሚኒየም ሆኖ 3ኛ ፎቅ ነው። ኢማጂን የዚች ልጅ መከራ። 3ኛ ፎቅ ነው። ሴትዮዋ ስንት ልጆች አሏት? የልጆቿን ብዛት ረስቻለሁ። ልጆች አሏት። ክፉ ናት። ደላላ ናት ሴትዮዋ። ራሷ ናት ያስገባቻት። ኦኬ እናት ቴንክ ዩ። ደላላ ናት ሴትዮዋ። ራሷ ናት ያስገባቻት። እሷ እንደውም ስራ መግባት አልፈለገችም ነበር። ይቺ ድሃ ፍቅር ስለሰጠቻት ስለተንከባከበቻት እሷ ጋር ነበር መኖር የምትፈልገው። ግን ያው ስራ መግባት ግድ ነው። እሷ አስገባቻት። ሴትዮዋ 2 ልጅ አላት። 3ኛ ፎቅ ኮንዶሚኒየም ነው የምትኖረው። የክፋቷን ጥግ ልነግራችሁ ነው። ልብስ አጥባ ቆሻሻውን ውሃ። እኔ በጣም የገረመኝ ሴትዮዋ የአይምሮ በሽተኛ ካልሆነች በስተቀር ሰው እንደዚህ ያደርጋል? ሽንት ቤት ቢደፋስ የልብስ ጣቢ ልብስ አጥባ የልብስ ጣቢ በባሊ ቆሻሻ ውሃ ከ3ኛ ፎቅ ይዛ ወርዳ ነው የምትደፋው። እታች ወርድሽ ድፊ ነው የምትላት። ሽንት ቤት ውስጥ እንደ ሽንት ቤት ውስጥ ለምን አትደፊ ምስላት? ሽንት ቤት ውስጥ ከደፋሽ ይንጠባጠባል ጎረቤቶቻችን ላይ። ሀውካም ካካው ሽንቱ ምኑ ያልተንጠባጠበ የልብስ ጣቢ ይንጠባጠባል። አስባችኋል? በቅሌ ጉልበት ብዝበዛ ስለምትፈልግ እና ምን ታደርጋለች መሰላችሁ? ልጆቿ ህፃናት ስለሆኑ ሴሪፋም ነው የሚባለው የህፃን ምግብ ዱቄቱ የ6 ወር ምናምን ስለሆኑ ሴሪፋም ምናምን ነው የሚበሉት። እሱን ብቻ ውጭ አውጥታ ማለት ከኪችን አውጥታ ኪችኑን ቆልፋ ማር ቤቱን ሰራተኛዋ ምግብ እንዳትበላ ማር ቤቱን ቆልፋ ቲቪው ቦክስ ሳጥን አለው ቲቪ እንዳታይ እዩ። የበሽታ ይሄ የአእምሮ በሽታ ነው የምለው። ሰራተኛዋ ቲቪ እንዳታይ እንትኑን ቲቪውን ብፌ ያሰርታለታለች። ይቆለፋል። ቲቪ ቆልፋ ኪችን ቆልፋ መኝታ ቤቱን ቆልፋ ሳሎን ላይ ነው ህፃናቶቹን ይዘሽ ቁጭ በይ የተባለችው። ሳሎን ደግሞ ያለው ሶፋ ነው። ቲቪው ደግሞ ተቆልፏል። ስለዚህ እቺ ልጅ ምንም ነገር ሳትበላ ነው ቀን ሙሉ የምትውለው። ለልጆቹ ሴራሚኩን ታበላቸዋለች። ሴራሚክ ሰማችሁ? ሴሪፋሙን ታበላቸዋለች። እሷ ምንም ሳትበላ ትውላለች። ምንም ሳትበላ ውላ ማታ ባልና ሚስት ከስራ ሲመጡ ሚስት ምግብ ስታቀርብ ለባሏ ለእሷ ኪችን ውስጥ የሆነ ቁራሽ ነገር ትሰጣለች። በአብዛኛው ደግሞ እንጀራ በወጥ ሳይሆን የምትሰጣት ፋንድሻ። ተንኮሏን ተመልከቱ። የተንኮሏ ተንኮል ቡና ስታፈላ ፋንድሻ ነው የምታቀርበው። ፋንድሻውን ነው የምትሰጣት። ከዛ ሰራተኛዋ ምግብ በልታለች ሲል ባልየው ጥሩ ነው አለች። ሰራተኛዋ ምግብ በልታለች ሲላት አዎ በልታለች ጠግባለች። እዛ ኪችን አቅርቤ ሰጥቻታለሁ። ክፋት ፀጉሯ ላይ ቀምሎ ለምንድን ነው ገላዋ እንድትታጠብ እድል ማትሰጫት ይላታል ባልየው። ቅባት ገዝቶ ባልየው ሰጥቷት ቅባቱን ወሰደችባት። እንዴት ይሰጥሻል ቅባት ገዝቶ ብላ። የመጨረሻ ጨካኝ ክፉ ውሃ ከ3ኛ ፎቅ ቆሻሻ ውሃ እታች አውርደሽ ድፊ። እሷን በማሰቃየት ኢንጆይ የምታረግ ሰው ነበረች። ደሞዝ 300 ብር ነበረ ተነጋግረው ደላላዋ አነጋግራ ያስገባቻት። 300 ብሩንም ሳትከፍላት 4 ወር በነፃ አገልግላ ጉልበቷ ተበዝብዞ ተርባ ለጎረቤት የሆነች ልጅ ስትናገር እንዲህ ለምን አንቺ ሁሉ በደል እየተፈጸመብሽ ለምንድን ነው እንትን ማትዩ ወጥተሽ ማትጂው ትላታለች። ማንንም አላውቅም ምንም የለኝም እኮ አለች። እንትኑን ከአክስቷ ቤያች ዘመዷ ፖሊሷ ቤት ሰው ስትወጣ ነጠላና አንድ እንደዚህ የሚለበስ ነጠላና የእናቷን ቀሚስ የፖሊሷን እናት እንደ ሽፎን አይነት የእናት ቀሚስ ነው ሰርቃ የወጣችው። እሱ ብቻ ነው ያላት። እሱ ብቻ እና በ4 ወር ውስጥ 200 ብር ነው የሰጠቻት። ምንም ሌላ አልሰጠቻትም። ከዛ ጥላ ምን ታደርግላችኋለች መሰላችሁ? ልጆቹን አብርታ አስተኝታ ልክ ከስራ መምጫዋ ሰዓት ላይ ትወጣና ተደብቃ ታያለች። በጣም መልካምነቷን እዩ። የሰው ልጅ ባዶ ቤት ጥላ እንዳጠፋ ሴትዮዋ እስክትመጣ መምጫዋ ሰዓት ላይ ወጥታ ሱቁ ጋር እንደዚህ ተደብቃ ታይና ልክ ሴትዮዋ ደረጃውን ስትወጣ ቤቷ ከስራ ስትመጣ ኦልሬዲ ቤቷን አስረከብኳት ነው። ገባችሁ? ይሄ መምጣቷን በሩን ማንኳኳቷን መክፈቷን አረጋግጣ ባጃጅ ላይ ተሰቅላ ሄደች። ከማን ጋር? ከዚህ ችግሯን ከነገረቻት እኔ እረዳሻለሁ እኔ ስራ አስገባሻለሁ ካለቻት ጋር ከዛ እሺ ብላ ትሄዳለች። በባጃጅ የትይዛ ትሄዳለች። ዘመዶች አሏት። እችኛዋ ዘመዶቿ ምግብ ቤት አላቸው። እዛ ምግብ ቤት
ታስቀጥራታለች። አምጥታ በእናታችሁ ችል ምስኪናት እንደዚህ ተበድላለች ብላ ተነግራቸው ነው እሺ ብለው እነዚህ ምግብ ቤት አላቸው። ምግብ ቤት ይቀጥሯታል። በምን በእቃ ጣቢነት ተቀጠረች። በጣም ፍቅር ናቸው፣ ጥሩ ናቸው ሰዎቹ። ምግብ ይሰጧታል። በጣም ተርባን የኖረችው ከገጠር አዲስ አበባ ከመጣች ጊዜ ጀምሮ ክፉ ቤት ነው የገጠማት። ሁለቱም ቤት፣ ፖሊሷን ቤት፣ እችን ቤት። የእንጀራ አባቷን ማሳልነግራችሁ እንጀራ ስትጋግር ጫማውን እየሰፋ በመስኮት ያያታል። ይቆጥራል እንጀራውን እንዳትበላ ማለት የእንጀራ አባቷ። እናቷ ቤትም ተበድላለች በምግብ እዩ በየቤቱ እንዴት እንደምትበደል። በአጎቷ ሚስት ስኳር ድንች የተቀቀለ ሰረቅሽ ተብላ እጇ ተቃጥሎ ጠባሳው እስካሁን እጇ ላይ አለ። በአጎቷ ሚስት በልጅነቷ ጥርስሽ ይርገፍ የምትስቂው። በአጎቷ ሚስት እጇ ተቃጠለ በሳት ስኳር ድንች የተቀቀለ ሰርቀሽ በላሽ ተብላ ሳትሰርቅ ድመት ድስጡን በከፈተው። በእንጀራ አባቷ የእንጀራ አባቷ እናትየው ከሱ የወለደቻቸው ልጆች እንጂ እሷ ስትበላ ደሙ ይፈላል። እሷ እንድትበላ አይፈልግም። እናቷ ከሌለች ቤት ውስጥ ምግብ አትበላም። እናቷ ካለች ብቻ ነው እናቷ ናት የምትሰጣት ምግብ። እንጀራ አባቷ ያያል፣ ስትጋግር ያያል፣ ይከተላታል ከስር እንዳትበላ ምግብ። ያቺ ፖሊሷ ቤት እንደዚሁ እየተበደለች ምግብ እየተበደለች። ከዛ እችኛዋ ኮንዶሚኒየም 3ኛ ፎቅ ላይ ቤትም ስትሰራ እንደዚሁ ምግብ እየተቆለፈባት ተርባ። ተመልከቱ፣ ስድብ፣ ዱላ፣ እርሃብ፣ አስገድዶ የመድፈር ሙከራ እስከዚህ እድሜዋ ድረስ ያየችው። በመጨረሻ ደስተኛ የሆነችው የት ነው? እነዚህ ምግብ ቤት ውስጥ ደስተኛ ሆና ሴትዮዋ ወጥ ሰሪዋ አለች፣ በጣም ጥሩ ናት። ያችን ትንሿን ልጅ ጥሯት እያለች ምግብ ትሰጠኛለች፣ ቡና ትሰጠኛለች። የቡና ሱስ አለብኝ፣ የገጠር ልጅ ነኝ፣ ቡና ትሰጠኛለች አለች። ደስተኛ ሆና እዚህ ቤት እየሰራች ምን ይፈጠርላችኋል? ፖሊሷ ዘመዷ እናትየው ልጄን ገለሽም ከሆነ ሽጠሻትም ከሆነ ከደበቅሽው አምጪ ብላ ትከሳታለች። ፖሊሷን ዘመዷን እናትየው የሰጠውሽን ልጄን የታደረግሻት ጠፍታ ነው ከቤቴ አላቅም አምጪ ልጄን ብላ ትከሳትና ፖሊሷ ምን ታስደርጋለች? ፎቶዋን አስለጥፋ በየቦታው የአፋልጉኝ ማስታወቂያ ታስለጥፋለች። የማን ስልክ ነው የተለጠፈው? የፖሊሷ። እዚህ ምግብ ቤት በሰላም ደስተኛ ሆና እየሰራች የምግብ ቤቱ ሱፐርቫይዘር የሆነ ቀን እየመጣች እያለ መንገድ ላይ እየመጣ እያለ ሱፐርቫይዘሩ መንገድ ላይ ተለጥፎ ያያል። ፎቶዋ ስሟ የፖሊሷ ስልክ ቁጥር ተለጥፎ ያያል። ያይና ወደ ምግብ ቤት መጥቶ እንዴ እቺ ልጅ እኮ እየተፈለገች ነው፣ በአፋልጉኝ እኮ እየተፈለገች ነው ብሎ ሲል ነው ያቆም ነው። ማዳም የጠራቻት